የሩሲያ መከላከያ ሚኒስቴር በትናንትናው ዕለት ባወጣው ሰበር መግለጫ በጦርነቱ ታሪክ የመጀመሪያ የተባለለትን ከባድ ጥቃት ዩክሬን በሩሲያ ግዛቶች ላይ ለማድረስ መሞከሯን በመግለጫው አስታወቀ። በመግለጫው በአንድ ሌሊት ውስጥ ብቻ 115 የዩክሬን ሰው አልባ ድሮኖችን መትቶ መጣሉን አስታውቋል። እንደ ታይምስ የዜና ወኪል ዘገባ ከሆነ በሩሲያ የተለያዩ ግዛቶች ላይ የተቃጣው ጥቃት ከባድ ሲሆን በጦርነቱ ታሪክ በሩሲያ ላይ ከተሰነዘሩ ግዙፍ የአየር ጥቃቶች አንዱ ተደርጎ ተወስዷል ሲል ዘግቧል። የመከላከያ ሚኒስትሩ እንደገለጸው አብዛኞቹ ድሮኖች በኩርክስና ቤልጎሮድ ግዛቶች ውስጥ በአየር መከላከያ ስርዓቶች እንዲመቱ ተደርገዋል። ዩክሬን በሩሲያ ስትራቴጂካዊ ወታደራዊ ተቋማትና የኢነርጂ መሰረተ ልማቶች ላይ የምታደርገውን ጥቃት በከፍተኛ ሁኔታ እያጠናከረች መምጣቷን የገለጹት ተንታኞች የዛሬው ጥቃትም የዚሁ ስትራቴጂክ አካል መሆኑን ጠቁመዋል። ምንም እንኳን ስለደረሰው ሰብአዊ ጉዳት በዝርዝር የተገለጸ ነገር ባይኖርም በአንዳንድ አካባቢዎች የድሮን ፍርስራሾች በሲቪል መኖሪያዎች ላይ መጠነኛ ጉዳት ማድረሳቸውም ተሰምቷል። ከተጀመረ ድፍን 4 ዓመታትን ያስቆጠረው ጦርነት በተለያዩ ጊዜያት የተደረጉ የድርድር ሙከራዎች ባለመሳካታቸው ፍልሚያው በአዲስ መልክ አገርሽቶበታል። ኪየቭ በሩሲያ ግዛት ውስጥ እያከናወነች ስላለው የድሮን ዘመቻና ስለተመቱባት ድሮኖች እስካሁን በይፋ የሰጠችው መግለጫ እንደሌለ ተገልጿል። ዓለማችን ከምንጊዜውም በላይ አይኗን ወደ መካከለኛው ምስራቅ ቀስራለች። የኢራን አብዮታዊ ዘብ ኃይል የጦር ልምምድ ድምፅ፣ በሌላ በኩል ደግሞ በስዊዘርላንድ ጄኔቫ ከተማ የሚካሄደው የኢራንና የአሜሪካ የኒውክሌር ድርድር ቀጠናውን ጭንቀት ውስጥ አስገብቶታል። ይህ የሁለቱ ሀገራት መካረር ጫናው በሁለቱ ሀገራት ተወስኖ የሚቀር ሳይሆን የዓለምን የኢኮኖሚ ዋስትና እንዲሁም የኃይል አቅርቦትና የቀጠናውን ደህንነት የሚወስን አሳሳቢ ጉዳይ ሆኗል። የኢራን እስላማዊ አብዮታዊ ዘብ ኃይል የባህር ኃይል አዛዥ ለተሰኞ የሰጡት መግለጫ የዓለምን የንግድና አጠቃላይ የሀገራትን ኢኮኖሚ ስጋት ውስጥ የጣለ ነው ተብሏል። እንደ አዛዡ ገለጻ ከሆነ ኢራን በባህር ወሽመጦች ላይ የ24 ሰዓታት ሙሉ የስለላ የበላይነት አላት ማለታቸው ሁኔታውን እጅግ አስደንጋጭ አድርጎታል። የፌርሙዝ የባህር ወሽመጥ በፋርስ ባህረ ሰላጤና በኦማን ባህር መካከል የሚገኝ ሲሆን ዓለም በየቀኑ ከሚያንቀሳቅሳቸው የነዳጅ ምርት ውስጥ 20% የሚያልፈው በዚሁ ጠባብ መስመር ነው። አዛዡ እንደገለጹት ከሆነ በቀን ከ80 በላይ ግዙፍ የነዳጅ ጫኝ መርከቦችና የንግድ ኮንቴነሮች በዚህ መስመር ያልፋሉ። ኢራን ይህን መስመር መቆጣጠሯ የዓለም የነዳጅ አቅርቦት በእጇ እንደሆነና በነዳጅ በኩል የፈለገችውን ማድረግ እንደምትችል አሳስባለች። ኢራን እያደረገች ያለው ግዙፍ የባህር ውስጥና የአየር ላይ የጦር ልምምድ ከእስካሁኑ የተለየና ዓለም ያላወቀችው ምስጢራዊ የጦር መሳሪያ እንዳሏት አዛዡ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ ኢራን ደካማ ተደራዳሪ ሲሉ የኢራንን የበታችነት ለማሳየት የሞከሩበት አገላለጽ በኢራን በኩል ግን ተራ ንግግር ተደርጎ ተወስዷል። ትራምፕ በንግግራቸው የሰኔ 25ቱን የኒውክሌር ሳይት የቦምብ ድብደባ ያጋግመው አንስተዋል። ትራምፕ ኢራን ቦምብ ለመስራት 1 ወር ብቻ ቀርቷት ነበር፣ ቀድመን አንኮላሽና ሲሉ ተደመጡ። አሜሪካ በአንድ በኩል በጄኔቫ ድርድር ስታደርግ፣ በሌላ በኩል ደግሞ ጠንካራ በትሯን ዘርግታለች። ከኢራን ጠፈር 700 ኪሎ ሜትር ርቀት ላይ ከምትገኘው ዩኤስ አብርሃም ሊንከን የጦር አውሮፕላን ተሸካሚ መርከብ በተጨማሪ ዩኤስኤስ ጀራልድ ፎርድ የተሰኘው የዓለማችን ግዙፉ የጦር መርከብ ጉዞዋን ወደ መካከለኛው ምስራቅ እንድታደርግ ትዕዛዝ ተሰጥቷታል ተብሏል። ይህ ደግሞ ለኢራን በድርድሩ ካልተስማማች ቀጣዩ እርምጃ ጦርነት ነው የሚል መልእክት አዘል ጥሪ ነው። በዚህ ፍጥጫ ወቅት ደግሞ የኢራኑ ሃይማኖታዊ የሪፐብሊካን ጠቅላይ መሪ አያቶላ ካሚኔ የዓለም ኃያሉ የጦር ሰራዊት ዳግም እንዳይነሳ ሆኖ ሊመታ እንደሚችል አስጠነቀቁ። የኒውክሌር አቅማችን በማንም የማይገረሰስ የግል መብታችን ነው፣ አሜሪካም በኒውክሌር እንቅስቃሴያችን ላይ የምታደርገው ጣልቃ ገብነት ይቁም ሲሉ አያቶላ ካሚኔ ጠንከር ያለ ንግግራቸውን አሰምተዋል። አሜሪካ የግል ፍላጎቷን መሰረት አድርጋ ማንኛውንም ጫና ልታደርግብን አትችልም የሚል ጠንካራ ማስጠንቀቂያ ከኢራን ከፍተኛ አመራሮች ተሰጥቷል። አሜሪካና ኢራን በቴህራን የኒውክሌር መርሃ ግብር ዙሪያ በስዊዘርላንድ ሁለተኛ ዙር ድርድር በማካሄድ ላይ ባሉበት በዚህ ወሳኝ ሰዓት የአሜሪካ ጦር ከ50 በላይ ተዋጊ ጀቶችን ወደ መካከለኛው ምስራቅ ማስጠጋቱ አነጋጋሪ ክስተት ሆኗል። የሳተላይት መረጃዎች እንደሚያሳዩት ባለፉት 24 ሰዓታት ውስጥ ከፍተኛ ቁጥር ያላቸው ወታደራዊ አውሮፕላኖች ወደ ቀጠናው ተንቀሳቅሰዋል። ወደ ቀጠናው ከተንቀሳቀሱ አስፈሪ መሳሪያዎች መካከል ኤፍ-222፣ ኤፍ-35 እና ኤፍ-16 የተሰኙ ዘመናዊ ተዋጊ ጀቶች የሚገኙ ሲሆን ለነዳጅ መሙያ የሚያገለግሉ አውሮፕላኖችም አብረው መታየታቸውን ወታደራዊ በረራዎችን የሚከታተሉ የማህበራዊ ሚዲያ ገጾች አመላክተዋል። ፕሬዚዳንት ትራምፕ በኢራን ወታደራዊ እርምጃ ሊወስዱ እንደሚችሉ በተደጋጋሚ ሲያስጠነቅቁ መቆየታቸው ይታወሳል። ማስጠንቀቂያው መጀመሪያ ባለፈው ወር በኢራን ተቃዋሚዎች ላይ የተነሳውን
የኃይል እርምጃ ተከትሎ የመጣ ሲሆን አሁን ደግሞ በኒውክሌር መርሃ ግብሩ ዙሪያም ካለው ውጥረት ጋር ተዳምሮ የቀጠናውን ስጋት አባብሶታል። ይህ በመካከለኛው ምስራቅ ያለው ወታደራዊ ውጥረት በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ዋሽንግተን ተጨማሪ 18 የ35 ዘመናዊ ተዋጊ ጀቶችን ወደ ቀጠናዋ አሰማርታለች። የስምሪቱ ዓላማ በኢራንና በምዕራባውያን መካከል ያለው የኒውክሌር ውዝግብ በጠነከረበት በዚህ ወቅት አሜሪካ በቀጠናው ያላትን ወታደራዊ ዝግጁነትን ለማጠናከር ያለመ ነው ተብሏል። ጀቶቹ የራዳር እይታን የሚያመልጡና የጠላትን የአየር መከላከያ ሰብሮ የመግባት ልዩ ብቃት ያላቸው ናቸው ተብሏል። ይህ ስምሪት ቀደም ሲል በቀጠናው ከነበሩት ዩኤስኤስ አብርሃም ሊንከን ላይ ከሚገኙ ጀቶች ጋር ሲደመሩ የአሜሪካን የአየር ኃይል የበላይነት በእጅጉ ያሳድገዋል ተብሎ ተገምቷል። ከአሜሪካ በተጨማሪ የእስራኤል የደህንነት ባለስልጣናት ሁኔታውን በንቃት እየተከታተሉ ሲሆን የቀጠናውን የኃይል ሚዛን ለማስጠበቅ ከዋሽንግተን ጋር በቅርበት እየሰሩ መሆኑን ተመላክቷል። የአሜሪካና የኢራን ተወካዮች በጄኔቫ የኒውክሌር ድርድር በጀመሩበት በትናንትናው ዕለት ኢራን ስትራቴጂካዊ ጠቀሜታ ያለውን የቤርሙዝ ባህረ ሰላጤን በከፊል መዝጋቷን አስታወቀች። የኢራን መንግስታዊ መገናኛ ብዙሃን እንደገለጹት እርምጃ የተወሰደው የሀገሪቱ አብዮታዊ ዘብ ኃይል በአካባቢው ወታደራዊ ልምድ እያደረገ በመሆኑ ለደህንነት ጥንቃቄ ሲባል መሆኑ ተመላክቷል። ኢራን ስማርት ኮንትሮል በሚል የሰየመችው ወታደራዊ ልምምድ የኦፕሬሽን ዝግጅቷን ለማሳደግና ተቀናቃኞቿን ለማስፈራራት ያለመ እንደሆነም ገልጻለች። መተላለፊያው በከፊል መዘጋቱን ተከትሎም በዓለም አቀፍ ደረጃ የነዳጅ ገበያ ዋጋ ላይ ጭማሪ ታይቷል።